ደረጃ እየደረሰ ነው የሚገኘው። ሰሞኑ ውጥረት አንዳንድ ነገሮችን ያሳየ ነበር። እንግዲህ ሰሞኑን ደግሞ ከተከሰቱ ጉዳዮች መካከል ራሽያ ያልቻለችውን ኢራኖች አሳክተውታል እየተባለ እየተወራ ነው የሚገኘው። ኢራን ስታርሊንክ በሀገር አቀፍ ደረጃ ጃም በማድረግ የመጀመሪያው ሀገር እንደሆነች እንግዲህ መረጃዎች እየጠቁሙ ነው የሚገኙት። በዚህ የተነሳ ለ70 ሰዓታት ያህል የኢራን ኢንተርኔት ሙሉ ለሙሉ ተቋርጧል። ለመሰላችሁ ያጀማ ስታርሊንክ የተባለው የኤለን መስክ ኩባንያ ኢንተርኔት ለተቋረጡ የትኛውም ሀገር በአሜሪካ ትዕዛዝ ከላይ ሆኖ ኢንተርኔት የሚያበራ ተቋም ነው። የኢራን መንግስት ተቃውሞውን ለማቋረጥ ኢንተርኔት ሲያጠፋ ስታርሊንክ ከላይ ሆኖ በኢራን ሰማይ ላይ ኢንተርኔቱን ለተቃዋሚዎችና ተቃውሞ እንዲጋጋል ለማድረግ ኢንተርኔቱን አብርቶ ነበር። የኢራን መንግስት ሚሊተሪ ግራድ ጃሚንግ ሲስተም ተጠቅሞ ነው የስታርሊንክን ላንቃ የዘጋው። በዚህ የተነሳ ተቃውሞውን ሲመሩ የነበሩ ጋዜጠኞች፣ አክቲቪስቶች እና ሌሎችም ዜጎች እርቃናቸውን ነው የቀሩት። በዛ ላይ ያሉበትን ሎኬሽን ሀክ ተደርጎ ታወቀና 90% የሚሆኑት ከየቤቱ ከየጥጋ ጥጉ እንደ ጉድ ተለቀሙ። ያ ሁሉ ዝግጅት የምዕራባውያን በጀት ከሰረ ማለት ነው ያጀማ። ከዚህ ቀደም ራሽያ ዩክሬንን ስትይዝ በተመሳሳይ ኢንተርኔት አጥፍታ ነበር። ነገር ግን ሰዓታት ሳይሞላ ነበር ኤለን መስክ ለሁሉም ዩክሬናውያን ከላይ ሆኖ በስታርሊንክ አማካኝነት ኢንተርኔት የለቀቀላቸው። ይህም ዛሬ ድረስ እንግዲህ ፏ ብለው ዩክሬናውያን ኢንተርኔትን እየተጠቀሙ እንደፈለጉ እየተጠቀሙ ነው የሚገኙት። የኢራን መንግስት በኢራን እየተደረገ ካለው የተቃውሞ ሰልፍ መካከል ከ600 በላይ የሞሳድ ኤጀንቶችን በቁጥጥር ስር መዋሉን አስታውቋል። በተጨማሪም በፍጹም ጃም አይደረግም የተባለውን የኤለን መስክን ስታርሊንክ የኢራን መንግስት ሙሉ በሙሉ ጃም ማድረጉን አስታውቋል። ኖርዝ ኮሪያም 2 የአሜሪካ ተዋጊ ጄቶችን መጣሏ እየተዘገበ ይገኛል። እንግዲህ መግቢያ ላይ እንደነገርኳችሁ ተቃውሞ እንዳይበርድና ተጋግሎ እንዲቀጥል ከ600 በላይ እንግዲህ እንዲሁም ቁጥሩም ሊጨምር ይችላል ያጀማ። ከዚህ በላይ የሞሳድ ኤጀንቶች ናቸው እንግዲህ ተቃውሞውን ሲያጋግሉ የነበሩት። ሰሞኑን እንግዲህ ይህን 2 ቀን ተቃውሞ እንደበረደ እንግዲህ መረጃዎች ይወጡ ነው የሚገኙት። ያም እንግዲህ የዚህ ውጤት አንድ አካል እንደሆነ እናስባለን። ሶስተኛው ዓለም ጦርነት የተቃረበ ይመስላል። እጅግ አስገራሚ የተባሉ መረጃዎች ከየአቅጣጫው እየወጡ ይገኛሉ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ህዝብ ሆይ ትንሽ ታገሱን እየመጣን ነው ማለቱን ተከትሎ በዛሬው ዕለት የቻይናው ፕሬዚዳንት በቃል አቀባዩ በኩል አሜሪካ በቬንዙዌላ ላይ የፈጸመችው ድርጊት በአሜሪካ ላይ እንዲፈጽመው አንፈቅድም ብለዋል። በሌላ ዜና ደግሞ የአሜሪካ አንዳንድ ምንጮች አሜሪካ በኢራን ላይ ልትፈጽማቸው ትችላለች ብለው የገመቱትን 3 አይነት እርምጃዎች ወይም ጥቃቶችን እያሳወቁ ይገኛሉ። እነሱንም እኔ እነግራቸዋለሁ። አንደኛ፣ በኢራን ውስጥ የሚገኙ የኒውክሌር ጣቢያዎች ጥቃት ሊሰነዘርባቸው ይችላሉ። አንደኛ ላይ ደግሞ ግምታቸውን ያስቀመጡት የኒውክሌር ጣቢያዎች ሲሆን ኢራን ግን የኒውክሌር ጣቢያዎች ከተነኩብኝ በ24 ሰዓት ውስጥ ኒውክሌር የመስራት አቅሙ አለኝ ብላ አስጠንቅቃለች። ሁለተኛ ደግሞ ኢስላሚክ ሴንተሮች ወይም የኢራን የጦር ቤዞች ወይም ደግሞ የጦር መሳሪያ ማከማቻ ቦታዎች ሊሆን እንደሚችል እየተገመተ ይገኛል። ሶስተኛ ደግሞ የኢራኑ ቦስ አያቱላ የመግደል እርምጃ ሊሆን ይችላል ተብሏል። ይሄ ግን ኢራን አያቱላ የሚነኩ የሚገደሉብኝ ከሆነ ጂሃድ አውጃለሁ ብላ በሰሞኑን አስጠንቅቃ ነበረ። ኢራንም በባለስልጣኖቿ በኩል በተደጋጋሚ ምንም አይነት ጥቃት ከተሰነዘረብኝ አጸፋውን እመልሳለሁ፣ ከዚህ በፊት ጥቃት ሲሰነዘረብኝ ከነበረኝ ጥንካሬ እጅግ በብዙ እጥፍ ጠንካራ አቋም ላይ ነኝ እያለች እያስጠነቀቀች ትገኛለች። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አዳዲስ ዜና ሲመጣ አቀርብላችኋለሁ። ብዙዎቻችን እንግዲህ ለአሜሪካ በጣም የተጋነነ አመለካከት ስላለንና በዚህ አሜሪካን አንደርስቲሜት ማድረግ አይደለም ንግግራቸው ብዙዎችን አስገርሟል። እውን ኢራን እንደምትለው በአሜሪካ ማሳይተዋል። ዛሬ ደግሞ እንግዲህ ባለው ሁኔታ እንግዲህ ዓለም እየተመለከተ ነው የሚገኘው። እናንተስ ምን ታስባላችሁ በዚህ ጉዳይ? ትራምፕ ብዙ ያወራል፣ በቁም ነገር አትውሰዱት ያሉት የኢራን የደህንነት ቢሮ ከፍተኛ ጸሐፊ የሆኑት አሊ ረጃይ መነጋገሪያ ሆኗል። እንደምትመለከቱት ነበረ በመንግስት ድጋፍ በወጡ ሰልፈኞች መሀል ተገኝተው ማለት ነው ከጋዜጠኞች ለቀረበላቸው ጥያቄ ዶናልድ ትራምፕ ወደ ኢራን ገብቼ የተቃዋሚዎችን እደግፋለሁ ብለዋል ሲሉት ማለት ነው። ዶናልድ ትራምፕ ብዙ ያወራል፣ እሱን እንደ ቁም ነገር አትውሰዱት። አሁን እናንተ የመንግስት ደጋፊዎችን በደንብ አሳዩ፣ አሁን ላይ እዚህ እንገኛለን ሲል ነበር እንግዲህ ዶናልድ ትራምፕን ለማናናቅ የሞከሩት ማለት ነው። አሁን ላይ ይህ ንግግራቸው ብዙዎችን አስገርሟል። እውን ኢራን እንደምትለው በአሜሪካ ላይ ይህን ያክል ኮንፊደንስ አላት ወይስ ለሚዲያ ግባት ነው? እናንተ ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳያችሁን አትርሱ። በእርግጥ ትራምፕ ጨለሌ ነገር ነው ያጀማ፣ ብዙ ነገር እያወራ ላያደርግ ይችላል። አንዳንዴ ግን ለምሳሌ እንደ ቬንዙዌላው ጉዳይ ላይ እንግዲህ ያልጠበቅነውን ነገር ነው ያደረገው። ስለዚህ መዘናጋቱ ጥሩ ነው ብዬ አላስብም።
እንግዲህ እናንተ ደግሞ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የኢራኑ ጠቅላይ መሪ ለአሜሪካ ሰጥተውታል የተባለው ምላሽ እውነት ከሆነ በጣም ነው የደላኝ፣ በጣም ነው የወደድኩላቸው ማለት ነው። ሴቶች ለእናንተ ሙስሊም ሴቶች ለእናንተ አንድ ጥያቄ አለኝ። በእስልምና ተበድለናል ወይም ደግሞ ተጨቁለናል ብላችሁ ታስባላችሁ ወይ? ጥያቄን መልስ እንድሰጡኝ እፈልጋለሁ ኮሜንት ላይ። ለምን እንደጠየኳችሁ ፋይናል ላይ ቪዲዮን እስከ መጨረሻው እስካያችሁት ትረዱታላችሁ ብዬ አስባለሁኝ። የተፈጠረው ክስተት ምን መሰላችሁ? እንግዲህ በአሜሪካ ሚኒሶታ ግዛት ላይ አንዲት 37 ዓመት ሴት በፖሊስ በጥይት መገደሏን ተከትሎ በአሜሪካ የተለያዩ ከተሞች ላይ ተቃውሞዎች ተወጥተዋል፣ ሰልፎች እየተደረጉ ይገኛሉ። ታዲያ ይህንም ተከትሎ ነበር እንግዲህ የኢራኑ ጠቅላይ አዛዥ ወይም ጠቅላይ መሪ የሆኑት አያቱላ አሊ ካሚኒ አንድ አስተያየት ሰጥተዋል ተብሎ እየተላለፈ እየተነገረ ይገኛል። ትራምፕ ብዙ ያወራል በቁም ነገር አትውሰዱት ያሉት የኢራን የደህንነት ቢሮ ከፍተኛ ጸሐፊ የሆኑት አሊ ረጃይ መነጋገሪያ ሆኗል። እንደምትመለከቱት ነበረ በመንግስት ድጋፍ በወጡ ሰልፈኞች መሃል ተገኝተው ማለት ነው ከጋዜጠኞች ለቀረበላቸው ጥያቄ ዶናልድ ትራምፕ ወደ ኢራን ገብቼ የተቃዋሚዎችን እደግፋለሁ ብለዋል ሲሉት ማለት ነው። ዶናልድ ትራምፕ ብዙ ያወራል፣ እሱን እንደ ቁም ነገር አትውሰዱት። አሁን እናንተ የመንግስት ደጋፊዎችን በደንብ አሳዩ፣ አሁን ላይ እዚህ እንገኛለን ሲል ነበር እንግዲህ ዶናልድ ትራምፕን ለማናናቅ የሞከሩት ማለት ነው። አሁን ላይ ይህ ንግግራቸው ብዙዎችን አስገርሟል። እውን ኢራን እንደምትለው በአሜሪካ ላይ ይህን ያክል ኮንፊደንስ አላት ወይስ ለሚዲያ ግባት ነው? እናንተ ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። የፈሩት ይደርሳል፣ የጠሉት ይወርሳ አል ይሏል ኢትዮጵያውያኑ አበው። ወይም አልጠግባይ ሲተፋ ያድራ አልን መሆኑ ነው። አለያም ደግሞ ሁሉ አማረሽን ገበያ ታውጧትን ያስታውሷል። የተባበረና የተረባረበ የምላስ ዳንኪራቸው በሩሲያ ላይ በርትቷል የሚባልላቸው የአውሮፓ መንግስታት ዛሬ በፖለቲኮ ዘገባ እይታ ዩሮፕስ ይር ኦፍ ኤግዚስቴንሻል ሪስክ የሚል መረጃ ወጥቶበታል። እነሆ ይላል ዘገባው፣ እነሆ 2026 2026 ሂር አና ዩሮፕ ኢዝ አንደር ሲጅ። ይሄ ዘመን ይላል ዘገባው ከሩሲያ ውስጥ በዩክሬን ላይ ግፊቱ ንሯል። ቻይናም ብትሆን በወገኗ የአውሮፓ ህብረትን የኢንዱስትሪ መሠረቶች ቢሉ የአሜሪካን ጉዳይ በንቀት ከቁባም አልጣፈችም ነው የሚለው። አሁን ታዲያ ሩሲያ በእርግጠኛነት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አጋር አባር ሀገራትን ለመጠቅለል መቃረቧንም ያሳያል። የአውሮፓ አህጉር በደካማ አመራር ስሌት አንድም የበላተኛ ታዛቢ ይሉትን፣ ሁለትም ግራ መጋባትና ድባቴ ውስጥ ገብቷል ነው የሚባለው። በተለይም ደግሞ እኒያ ኢስሪ ይሏቸው ጀርመን፣ እንግሊዝና ፈረንሳይ አሜሪካ ከዩክሬን ጦርነት ሳይቀር ገንዘብ ሰርታለች፣ አንድም የጦር መሳሪያዎቿን በገፍ ቸብችባለች፣